ይኸውልህ እኔ ማገባው አንተን እንጂ ቤተሰቦችን አይደለም። ስለዚህ ከዚህ በኋላ ቤተሰቦችን ይዘብኝ እንዳመጣ። አምላኬ ሆይ እኔ ከጠየኩህ ይልቅ አንተ የሰጠኸኝ ይበልጣልና አመሰግንሃለሁ። እንዴ ባቢ መጥተሃል እንዴ? አሁን ነው የመጣሁት። ምን ሆነሃል? ዮርዲ አንድ ያልነገርኩሽ ነገር አለ። ምን? እንዴት እንደምነግርሽ አላውቅም። ላገባ ነው የመጣሁት። ማለት ለመናገር ጊዜና ሰዓት ስላላገኘኝ ነው። ላገባ ነው ወደዚህ የመጣሁት። መልካም ጋብቻ። በቃ ምንም አትይኝም? ልታገባ እንደመጣህ እያወቅህ ለምን ቀረብከኝ? በአጭር ጊዜ ውስጥ እንደዚህ እንቀራረባለን ብዬ አላሰብኩም ነበር። በቃ በኋላ እንገናኛለን። ቤቴ ሲሆኖና ለካ ንጹህ ነበርሽ ገባኝ አሁን ገና። ትሰሚኛለሽ? እኔንም ትወጂኝ ከሆነ ከነ ሙሉ ቤተሰቤ ነሽ። ቤተሰቤን ጠልተሽ እኔን መውደድ አትችይም። ይኸውልህ እኔ ማገባው አንተን እንጂ ቤተሰቦችን አይደለም። ስለዚህ ከዚህ በኋላ ቤተሰቦችን ይዘብኝ እንዳመጣ። እንደውም ሰርጉ ነው እርሱ። እስከ ዛሬም ዝም ያልኩሽ ቃሌን ለማክበር ብዬ። ምን? አዎ ሰርግ የሚባል ነገር የለም። ቤተሰቦችሽን ይቅርታ በይ። አንቺ ግን በስተትም ቢሆን ድጋሚ ወደ ቤቴ እንዳትመጪ። ባቢ ለምን መጣ? ዮርዲ እወድሻለሁ። እኔም እወድሃለሁ፣ ግን አብረን መሆን አንችልም። አልተፈቀደልንም። ተፈቅዶልናል። ሰርጉ ተሰርዟል። አሁን በቃ ነፃ ሰው ነኝ። እንዴት? ለምን ምናምን አትበይ። በቃ አሁን ደስታዬን ማጣጣም ነው የምፈልገው።